ልንድረው ነው ናታይ ያው ጥያቄዎችማ ይኖራሉ መልካሙን ሁሉ እመኝለታለሁ በጣም ወደው ማከብረው ወንድሜ ነው ሚስቴን ይዛችሁልኝ እንድትመጡ በአክብሮት ጠይቃለሁ የደስታው ተካፋይ እንድንሆን ጠርቶናል እንካ ሰዓቱ እየደረሰ ስለሆነ ቶሎ እንሂድ ይሻላል አይደል ሰዓቱ እየደረሰ ነው እየጠበቅን ነበር አንድ የኛ ባለሙያ እየጠበቅን ነበር የዘገየንበት ምክንያት ለካ እኛን እዛ ያስጠበቀ ወንድማችን እዚህ ተገኝቷል ይሁን ዞሮ ቤተሰብ ስለሆነን ሰርሽ ምንም ችግር የለውም እናንተን በእውነቱ ይሄን ያህል ጊዜም ደቂቃ ማስቆማችንም ለኛም እየተሰማን ስለሆነ ልጃችንን ለልጃችሁ ሰጥተናል እንድታዋት ፈቀደናል ያው የዛሬ 3 ወር ትመጣል በጣም የመጨረሻው ትልቁን አበባ ይዘን የመጣን መስሎኝ ነበር እስካሁን ገዝፎብኝ ነበር ልክ እሷ ስትገባ በጣም ደስ የሚል ነው እኛም አበባ ይዘን ነው የጠበቅናችሁ እዚህ ጋርም ያለው አበባ ደግሞ የባሰ ይሄንን ነገር የሚናገር ነበር ሙሽሪቷ ስትመጣ ደግሞ ሌላ ደማቅ ሆነ እንደውም ቅድም እየተነጋገርን ነበር ያመጣችሁት በግ ቀንድ የለውም እና ለምንድነው ስንል አይ ቀንድማ የጸብ ምልክት ነው ምን ያረጋል ብለን ነው አለ ታምሩና በጣም እናመሰግናለን ሁሉ ነገር ሙሉ ነበር ደስ ይላል በጣም ደስ ይላልላችሁ ዛሬ ኢትዮጵያ ውስጥ ቲያትር ቢኖር ቲያትር ተዘግቷል ማለት ነው ሁሉም ባለሙያ እዚህ ነው ያለው ስለመጣችሁ ደስ ብሎናል ጋብቻችሁን ደግሞ የአብርሃም የሳራ የተባረከ ልክ እንደዚህ አበባ ብዙ ያማረበትና የበዛ ያድርገው ፍሬያችሁን እና ልጄ በጣም ወዳት ልጄ እንሳሳላት ልጄ ናት ከዚህ በለጣል ወዳት በምድር ላይ ካት መልካም ትዳር ያርግላት ህይወቷ ይበል ስለሆንሽ በቅድሚያ በጣም ወድሻለሁ እንኳን ለዚህ ለተከበረ ቀን አደረሰሽ በመቀጠል ትዳራችሁ የአብርሃምና የሳራ እንዲሆን በልጅ ተባረካችሁ እንድትሆኑ ስል ከልብ ምኞቴን እገልጻለሁ ወድሻለሁ ትልበት ጸጓን ተነስሳለ ናፍቀኛ ቦታለ ዘንገናናቸው ሳ የማንሽ ይሏታል የማልክ ለውነ ያገው ምድር ልጅ ናት የፈረሰኛው በጭጋግ ነጠላለ በዳመና ጋቢል ነጭ ልብሷን ለብሳለ እንግዳዋን ሳቢ በቅቤን ጎቻለ ሁሉንም አጥጋቢል በቅቤን ጎቻለ ሁሉንም አጥጋቢ አቤት አቤት